አንሙት እንደሰማሁ እንግዲህ በጣም ጠንከር ያለ በአይነቱ የተለየ በጣም በርካታ ሰዓታትን የፈጀ በሁሉም አይነት የአየር ኃይል የእግረኛ መካናይዝድ ሁሉም የጦርነት እና ለተሰማራው ሁሉም የጦር መሳሪያ አይነት የቀረ የለም። የአየር ኃይሉንም ሞቢላይዝ ማድረግ ችሏል። እግረኛ ሰራዊቱን በከፍተኛ ደረጃ ነው ሞቢላይዝ የተደረገው። ጥምር ጦር የሚባለው በተለይ ፊት ለፊት ላይ ሚሊሻ እንዲገባ ለማድረግ ጥረት አደረገ። ከዛ በኋላ ከፍተኛ እግረኛ ሰራዊት ነው ያሰማራው። ከዛም ባሻገር በከባድ መሳሪያዎች እንደዚሁ ከፍተኛ የከባድ መሳሪያዎች ተኩስ ልውውጥ አለ። ሜካናይዝድ ዋር አለ። ከዛም እንደውም አንዳንድ አካባቢዎች ላይ በሰፊው የጨበጣ ውጊያ ሲደረግ የነበረባቸው ሁኔታዎች እንዳሉ ነው የሰማነው። 2 ድሮኖች በዚህ ጦርነት ላይ በቀጥታ ተሰማርተው ለአገዛዙ ኃይል ድጋፍና ሽፋን እያደረጉ እንዳሉ ነው የሰማነው። እንደዛም ሆኖ እጅግ በጣም በርካታ ያገዛዙ ቀደምት ይዞታዎችን መቆጣጠር ተችሏል በፋኖች ዘንድ። በርካታ ምሽጎች ተሰብረዋል። እንግዲህ በምንድን ነው የደረሰው የሚለውን ነገር በተመለከተ እየጠበቅን ያለ ነው እስካሁን ድረስ እንግዲህ የደረሰን። አሁን ደግሞ ከዚህ ከድምፁ መልእክት በኋላ የደረሰን ሌላ መረጃ አለ። አንሙት እሱን ልታቀርበው ትችላለህ። ምንድነው እየሆነ ያለው የሚለውን ነገር በተመለከተ የተላከል ሌላ የጽሁፍ መልእክትም ስላለ እሱን ታቀርበልናል። እንዳልከው ነው መረጃው በህዝብ ግንኙነት በኩል አጠቃላይ የተሟላ መረጃ ባይሆንም በተለይ በራያ ግንባር የሚኒሊክ በጣም ከፍተኛ ውጊያ እያደረገ እንደሆነ ነው የሚናገረው። አራቱም ኮሮች እና የእዙ ልዩ ዘመቻዎች ናቸው ውጊያ ላይ በተለያየ ግንባር እያደረጉ ያሉት ነገራችን ላይና መረጃው ላይ እንደተጠቀሰው አበበም ባንድ አንተ ለስልክ እንዳለው በጣም በርካታ እግረኛ ጦር ነው አገዛዙ ያስገባው ነው የሚለው። በሜካናይዝድ መድፍም ዙ 23 ቢኤም 107 ሞርታሮች እንደዚሁም 2 ድሮኖች ታጅቦ ነው ሲዋጋ ያለው ነው። ስለዚህ መድፍ ሳይቀር ዙ 23 ቢኤም ሳይቀር እየተተኮሰ ነው ውጊያው ሲካሄድ ያለው። እንግዲህ መጨረሻ ላይ ይህን መረጃ አበባ አንተን ከሰጠ በኋላም በተወሰነ ደረጃ ይህንን መረጃ ነው እንጂ ያጋሩን አጠቃላይ በወገን ይሁን በዛ በኩል ምን ጉዳት ነው የደረሰው፣ እንዴት አይነት አውደ ውጊያ ተደረገ፣ በሰው ኃይልና ምን አይነት ጉዳት አስከተለበት የሚለውን የተመለከተው ዝርዝር መረጃ ገና ነው። ነገር ግን የምድርና የአየር ኃይል ያሰማራበት ውጊያ እንደሆነ ነው መረጃውን ያጋሩን። ይሄ እንግዲህ በዚህ ደረጃ ምንድነው የሚነግረን ይሄ ምን ማለት ነው የሚለው ነገር አይ ቲንክ በጣም ጠቃሚ ይመስለኛል። ከምንም ነገር በላይ አገዛዙ በዚህ ደረጃ ወደ መድፍ እና ወደ ዙ 23 ወደ ቢኤም አውሮፕላን እንዲህ ያለት ነገር እንዲህ አይነት ኃይል ሊያሰማራ የቻለው ለምንድን ነው፣ ምን ስለገጠመው ነው የሚለው ነገር በጣም ጠቃሚ ይመስለኛል። ይሄ ውጊያ ያገዛዙ የኃይል ስምሪት በፋኖ በኩል ያለውን የመመከት ጥንካሬ ነው ለኔ የሚነግረኝ። በፋኖ በኩል ያለው የውጊያ ስልትም ለወትሮ ሲነሳ እንደነበረው የደፈጣና ሂት ኤንድ ራን ሳይሆን መደበኛ የሚባል ውጊያ ላይ እንደሆነ ነው የሚያሳየው። ምክንያቱም የሜካናይዝድ ጦር አለው አሁን ፋኖ። ስለዚህ መድፍና ቢኤም ይዘህ የምትዋጋው ተጋጣሚ ጋር ያለውን አቅምም የውጊያ ሁኔታም የሚጠቀመውን መሳሪያም የሰራዊት ስምሪት አይነትም ነው የሚጠቁመኝ ላይ። ስለዚህ ከእንደዚህ አይነት በአየርም በምድር በዚህ መጠን ይሄደው በዚህ መጠን ምከታ የመጣበት ነው ማለት ነው። በዚህ ልክ እየተመታ ነው ማለት ነው እንጂ ሂት ኤንድ ራን ደፈጣ የሚዋጋን ወታደር መድፍ አስነስተ ቢኤም እየተኮስክ ድሮን ይዘህ የደፈጣ ተዋጊን አታስተዳደም። እነሱ ናቸው ሲሉ የነበረው እየተሽሎከለኩ ነው ሲሉ የነበረው እነሱ ናቸው። የሚሽሎከለኩ ሰው ጋር ነው ወይ በየገዳሙ በየሸጡ ሲል ነበርና እንደዛ ከሆነ መድፍ ይዘህ የምትዞረው ቢኤም የምትተኩሰው ዞ የሚለው ነገር በጣም መሰረታዊ ይመስለኛል። እና ከዚያ አኳያ በተለይ በጣም ብዙ ድል እያደረጉ እንደሆነ የፋኖ ኃይሎች ይገልጻል። ለ3 አመት ይዟቸው የነበሩ ስትራቴጂክ ምሽጎችን ጭምር እየለቀቀ በመሸሽ ላይ ነው የሚል ነው። ለ3 አመታት ተይዘው የቆዩ ምሽጎች ሳይቀሩ በፋኖ ኃይል እየተመቱ መሆኑን የሚያሳይ ነው። ስለዚህ ምን አይነት ውጊያ ቢገጥመው ነው ብለን ስትጠይቅ ለምን እንደዚህ አይነት ነገር ደግሞ ሙሉ ቀን ውጊያው እየተደረገ ያለው? ስለዚህ ነገርየው የ30 ደቂቃ የ1 ሰዓት ተኩስ ልውውጥ አይደለም፣ መደበኛ ውጊያ ነው ማለት ነው። ኮንቬንሽናል ዋርፌር ነው እየተካሄደ ያለው ለኔ የሚነግረኝ። በዛው ልክ ከፍተኛ የሆነ ምከታ በፋኖ በኩል ይሄ አገዛዝ ገጥሞታል ማለት ነው። ያ ባይሆን 2 ድሮን አስነስተው መድፍ አሰልፈው ቢኤም አሰልፈው ዙ 23 እየተኮሰ
በጣም በርካታ እግረኛ ሰራዊት አሰልፎ እየተዋጋ ያለው በዛው ልክ ሬዚስት የሚያደርግ ጠንካራ ኃይል ስለገጠመው ነው ማለት ነው። ስለዚህ ብዙ አካባቢዎች ላይ ነው ውጊያዎች ለመክፈት የሞከረው። እዚህ አካባቢ ላይ ለምን ይሄን ማድረግ ፈለገ ወይም በተለየ መንገድ ምን ሌላ ስሌት አስልቶ ነው? በደንብ እናንሳው አንሞት። ምናልባት ወደ አካባቢ ወደ ላይ ያሰበው ነገር ይኖራል ወይ እርግጠኛ አይደለሁኝም። ያው ሁሉ ጊዜ ያቅዳል፣ ሁሉ ጊዜ ይፎክራል ያገዛዝ። ነገር ግን የሚሳካለት አይደለም፣ ይመታል። እዛው አካባቢ ሰሜን ወሎ ላይ የነበሩ ጀነራሎች ናቸው የሚገፉ አይደሉም እነዚህ ልጆች አሉ። አንደኛ የሚገፉ አይደሉም ብለው ተናግረው ነበር። ሁለተኛ ሰራዊታቸው እየተናደ ፋኖ ጋር እየገባ ሲቸገሩ ሄዶ ከሚያልቅ እናዋጋው ብለው ያዋጉትም እዛው ግንባር። ስለዚህ በከፍተኛ ደረጃ ጠንከር ያለ ጦርነት የውጊያው አይነት ደረጃም ከፍ ያለ መሆኑን ተረድቻለሁ ልፈልጌ ነው ወንድም ማለት ያ እንግዲህ እኔም ባለን መረጃ እየተሰማ ከሆነ ድምጼ ማለት ነው ሰማለሁ አይደል? ያ እንግዲህ አቤም የላከልን መልእክት ላይ በግልጽ የምትመለከተው የውጊያውና የውጊያው አይነት በጣም የተለየ አይነት ውጊያ ነው። ሙሉ ኮንቬንሽናል ዋር ነው የተሰማው አይደለም አንሙት። ሚውትድ ነህ ትንግርቱ እየተሰማኝ ስላልሆነ ነው። ቴክኒሻናችንን ቼክ እናደርገው። አድማጮች ስላልመለሱልን ማለት ነው። ኦኬ አንሙት ወጥተ መግባት ትችላለህ። ይሰማል፣ ድምጼ እንደሚሰማ እየነገረኝ ነው ቴክኒሻናችን። ያ እንግዲህ ከአቤ እንዳገኘነው መረጃ የጦርነቱ አይነት ይለያል ነው። ከዚህ በፊት ሲደረጉ የነበሩ ጦርነቶች አሉ። ብዙ ጊዜ ፋኖ በራሱ እቅድ የሚዋጋቸው ጦርነቶች ናቸው አብዛኞቹ ጦርነቶች። ይህም ከዛ የተለየ አይደለም፣ ግን የተቀናጀ ማጥቃት የተሰነዘረበት ነው። ከፍተኛ ምከታ እየተደረገ ያለበት ነው። በርካታ የጦር መሳሪያዎች ጥቅም ላይ ያዋሉበት ነው። በተለይ በአገዛዙ በኩል ፋኖም ለመጀመሪያ ጊዜ መጠነ ሰፊ ማጥቃት እንቅስቃሴ እያደረገ ያለበት፣ በተደራጀ ማጥቃት እንቅስቃሴ እያደረገ ያለበት፣ የአገዛዙ ኃይል በብዙ መንገድ የሚጠቀማቸውን የአየር ኃይልም የእግረኛ ኃይልም ታሳቢ ያደረገ እንቅስቃሴ እያደረገ ያለበት ነው። መጠነ ሰፊ ተጋድሎ ነው እየተደረገ ያለው የሚል ነው እንግዲህ ያለን መረጃ ከአካባቢው ላይ። ከዚህ ጋር ተያይዞ እየተነሳ ያለው እየሰማው የነበረው ነገር ከሌሎች ምንድነው በዚህ ጦርነት ቲዲኤፍም እየተሳተፈ ነው የሚል በተለያየ መረጃዎች ሲወጡ ተመልክቻለሁ፣ በተለያዩ ሚዲያዎች ማለት ነው። አንሙት ይሄን ለማረጋገጥ ሞክሬያለሁ። ሁለቱም የፋኖ አመራሮችም ጋር ሌሎችም ኃይሎች በተለይ በአገዛዙ በኩል ያሉትንም ናሬቲቮች በትክክል እዛ አካባቢ ላይ የሚንቀሳቀሱ ኃይሎች በአገዛዙ በኩል ያለውን መረጃን በተጨባጭ ከማጋር እየተዋጋ ነው የሚለውን ነገር ለማወቅ ያደረኳቸው በጣም በርካታ አሰስመንቶች አሉ። በዚህም በተጨባጭ እየተደረገ ያለው ጦርነት ሙሉ ለሙሉ ከፋኖ ጋር እየተደረገ ያለ ጦርነት ነው። የትግራይ ኃይል ወደዚህ ቀረብ ብሎ ድንበር ላይ መቀመጡን ሰምቻለሁ፣ ግን ጦርነት ውስጥ እንዳልገባ ነው የሰማሁት። ሙሉ ለሙሉ ወደ ጦርነቱ አልገባም። ሙሉ ጦርነቱ እየተደረገ ያለው ከፋኖ ኃይሎች ጋር መሆኑን ነው የሰማሁት። የትግራይ ኃይሎች ተንቀሳቅሰዋል፣ ወደ መንቀሳቀሳቸውን መረጃ ወጥቷል። ግን ከመንቀሳቀሳቸው በተጨማሪ በዚህ ጦርነት ውስጥ አገዛዙን በሌላ ፍሮንት ገጥመው በሁሉም አቅጣጫ አገዛዙ ጦርነት ውስጥ እንዲገባ የሆነበት ሁኔታ አይደለም ያለው። ሙሉ ለሙሉ ከፋኖ ጋር እየተደረገ ያለ ጦርነት እንደሆነ ነው የተረዳሁት። አገዛዙ ምናልባት ወደ ትግራይ አፈግፍጎ የሚገባበት እድል እንዳይኖር አድርጎ ሊሆን ይችላል በትግራይ በኩል ያለው ኃይል። ግን ደግሞ በትግራይ ኃይል ላይ አልተተኮሰም። አንሙት ሙሉ ጦርነቱ እየተደረገ ያለው ከፋኖ ኃይሎች ጋር እንደሆነ ነው ማረጋገጥ የቻልኩት ማለት ነው። ምንም መረጃ የለም በትግራይ በኩል ጦርነት በአገዛዙ ኃይል ላይ ወይንም ደግሞ የአገዛዙ ኃይል በትግራይ ላይ ያለው ኃይል ላይ የጀመረው ጦርነት ስለመኖሩ ምንም ማረጋገጫ የለም ማለት ነው። ከዚህ አንጻር በዋናነት የተረጋገጠው ነገር ከፋኖ ጋር መጠነ ሰፊ ውጊያ እየተደረገ መሆኑን የሚያሳዩ መረጃዎች ናቸው ማለት ነው እየወጡ ያሉት። ይሄ አንደኛው ነው ክሊር መሆን ያለበት ነገር ብዬ የማስበው ማለት ነው። ሌላው እንግዲህ ከዚህ በፊት ከሚደረጉ ጦርነቶች በጣም የተለየ ከመሆኑን ባሻገር በጣም ለበርካታ ሰዓታት የዘለቀ አሁንም ጭምር ድረስ ውጊያው እየተደረገ መሆኑን ነው። በጣም በርካታ ቁስለኛ አገዛዙ እያነሳ በአምቡላንስ በባጃጅ በተለያየ መንገድ እያነሳ ወታደሮቹን ወደ ተለያዩ ሆስፒታሎች እያጋዘ እንደሆነ ነው እየሰማን ያለ ነው።
በተለይ በበርካታ ከዚህ በፊት የተቆጣጧቸው ያገዛዙ ሰራዊት ካምፕ አድርጎባቸው የነበሩ አካባቢዎችን ሙሉ ለሙሉ የፋኖ ኃይሎች እየተቆጣጠሯቸው መሆኑን ነው እየሰማን ያለ ነው። ከዚህ ጋር ተያይዞ የከባድ መሳሪያ ድብደባ ግን በዘፈቀደ በበርካታ አቅጣጫዎች የከባድ መሳሪያ ድብደባ እየተደረገ ነው። በዚህም ንጹሃን እየተጎዱ እንዳሉ ሰምቻለሁ። አንድ የከባድ መሳሪያ ድብደባ ነው። ሌላ የገረመኝ ነገር ምንድነው? አንሙት እየተዋጋ ከባድ መሳሪያዎችን ለማሸሽ ጥረት እያደረገም እንዳለ አገዛዙ መረጃዎችን ለማግኘት ጥረት ለማግኘት ችለናል። ምንድነው? በአንድ በኩል ከባድ መሳሪያዎችን ይተኩሳል፣ በሌላ በኩል ደግሞ ተቆርጠን ከባድ መሳሪያዎቹ ሊወሰዱ ይችላሉ ከሚል ስጋት ከባድ መሳሪያዎቹ ወደኋላ እንዲሸሹ እየተደረገ እንቆረጣለን በሚል ስጋት ከባድ መሳሪያዎቹን ወደኋላ እያሸሸ ነው። ከባድ መሳሪያዎቹ ለተለያየ አቅጣጫ የሚተኩሰው ምንም አይነት ወዴት እንደሚተኩስ እንኳን አይታወቅም ነው። እዛ አካባቢ በነገራችን ላይ የሚሰሩ ትልልቅ የዓለም አቀፍ ተቋማት ሰዎችንም ለማናገር ሞክሬ ነበር። በቀጥታ በተለይ ሲቪሊያን ካዡዋሊቲውን ለማወቅ ማለት ነው፣ በንጹሃን ላይ እየደረሰ ያለውን ነገር ለመረዳት ማለት ነው። ይሄንን ስሰማ በየአቅጣጫው እየተተኮሰ እንዳለ በብዙ አቅጣጫዎች ላይ ንጹሃንን እና ተዋጊውን ያለየ አይነት ጥቃት በከባድ መሳሪያ ጥቃት እየሰነዘረ እንዳለ ነው የሰማሁት። በሜካናይዝድ የተደገፈ ግን ውጊያ እየተደረገ እንዳለ ነው መረጃዎችን የተመለከትነው። አሁን ከመሸ እንግዲህ መረጃዎች በዚህ ዙሪያ ሊወጡ እንደሚችሉ ገምታለሁ። ማምሻውን አንሙት የዚህ ጦርነት ዓላማ ምንድነው የሚለውን ነገር እንግዲህ ለማወቅም ጥረት እናደርጋለን ብዬ አስባለሁ። ምንድነው ዓላማው ማለት ከዚህ በፊት ከሚደረጉት ጦርነቶች የተለየው ምንድነው? ለምን ዓላማ ነው የሚደረገው? በዚህ ልክ መጠነ ሰፊ ማጥቃት እንቅስቃሴ ውስጥ የተገባበት ምክንያት ምንድነው የሚለውን ነገር ለማጣራት እንሞክራለን። መረጃዎች ግን እዚሁ ይሄው ፕሮግራም እየሄደ እያለ አዲስ መረጃ ይመጣ ከሆነም ለአድማጭ ተመልካቾቻችን የምናደርስ ነው የሚሆነው። ከዛ ውጭ ግን በበርካታ አካባቢዎች እንደዚሁ ውጊያዎች ተካሂደዋል። በጎንደርም በሸዋም እንደዚሁ በርካታ መረጃዎች ሲወጡ ነበር የዋሉት። በርካታ ያገዛዙ ሰራዊትም ሲከዳ ነው የዋለው። በነገራችን ላይ አድማ ብተና በተለይ ምስራቅ ጎጃም ላይ በርካታ የሚሊሻ አባላት ናቸው ከትናንት ጀምሮ አንሙት እጅ እየሰጡ ያሉት፣ አመራሮቻቸው ጭምር ናቸው ወታደሮቻቸውን በተለይ ሚሊሻውን ይዘው እየከዱ ያሉት። በጣም በርካታ ኢፌክቲቭ የሆኑ ስራዎች እየተሰሩ ያሉባቸው አካባቢዎች አሉ። ደጋግሜ እንደምለው ማለት ነው። በተለይ ሚሊሻን በተመለከተ እና አድማ ብተናን በተመለከተ ከዚህ አንጻር ያሉትንም መረጃዎች እንድታደርሰን ይሁን ወንድማንሙት። ቀጥል። መልካም እንዳልከው አሁን አይነቱ ሰፋ ያለ ወይም ሰፋ ያለ ዓላማ ፍላጎት ያለው ውጊያ ነው የተከፈተው ማለት ትችላለህ። ለምሳሌ ሰሜን ሸዋ ላይ በጣም በስፋት ውጊያ ውሏል ዛሬ። አንደኛው እንደውም ዛሬ በጣም በከፍተኛ ደረጃ ያገዛዙም ኃይል የተመታበት በጣም በቁጥር በአሃዝም የተገለጸው የሸዋ ላይ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር የሚባል ነው። በጣም በርካታ ቦታ ላይ በነገር ላይ እዚህም ከፍተኛ የሆነ መሳሪያ ተጠቅሟል። ዙ 23 ብሎ ይዟል። የ107 የሚባለው መሳሪያ ቅድሙ አይነት ማለት ነው። በጣም ብዛት ያለው ዲሽቃና ሞርታር ሰብስቦ ነው ውጊያ ሲደረግ የነበረው። በተለይ እዚህ ደግሞ ለየት የሚለው የማያልቅ አየር ወለድ አለ። ሁልጊዜ ይሄዳል ያልቃል። ባለፈው ሳምንትም ታስታውሳለህ ከ25 በላይ የተመታበት፣ ዛሬም በተመሳሳይ በበርካታ አየር ወለድ ሚሊሻ ይሄን ሁሉ አሰልፎ ሌሊት 9 ሰዓት ተኩል ጀምሮ ነው ውጊያ ሲካሄድ የነበረው። መጠኑ ስታየው የሚያሰልፈውን መሳሪያ አይነት ስታየው አሁን ባለፈው ሳምንት አንድ ጥቆማ ደርሶን ነበር ታስታውሳለህ። በጣም ከፍተኛ ቁጥር ያለው መሳሪያ ሎጂስቲክስ እያስገባ ነው። የአንቶኖቭ የጭነት የጦር አውሮፕላኖች ሎጂስቲክስ እያራገፉ ነው የሚል ነገር እየሰማን ነው የነበረው እና አይ ቲንክ አሁን እሱን ይዞ ያለውን የሰው ኃይል ይዞ አማራ ላይ እንግዲህ የጎረቤት ጦርነቶችን አሁን በምላስም በምንም ቀዝቀዝ እያደረገ ነው ያለው። ስለዚህ እዚሁ ላይ ውጊያውን ለመቀጠል የፈለገ ነው የሚመስለው። ነገሮች በፈለገው መንገድ እየሄዱ አይደለም። ተበታትኖ ተበላልቶ ያልቅልኛል ያለው ፋኖ በዛ ደረጃ ለመገኘቱና በጣም ትልቅ ሬዚስታንስ ፎርስ መሆኑ ሁሌም እናንተ የምናነሳው የፋኖ እድገት፣ ወታደራዊ እድገት፣ የውጊያ ሁኔታ፣ የተገኘው ልምድ፣ የትጥቁ አይነት አሁን በተለይ ካገዛዙ አይተዋል። መሳሪያ በጣሳ ጥይት ተተኳሽ ተከምሮ የነበረ ፋኖ የተረከቡን ታውቃለህና በዛ ደረጃ ትጥቅም ተተኳሽም በደንብ እያገኘ ሰራዊት ስብጥሩን እየጨመረ ኮማንዶ እያሰለጠነ ሌላም ባለሙያ እያሰለጠነ እያደገ ነው። ከዚህ የተነሳ
ዘመቻውን ጠንከር አድርጎ ለመሄድ የፈለገ ይመስላል። ስለዚህ ናደው ክፍለ ጦርም ያንን ያደረገው መረጃው ብዙ ኃይል ባገዛዙ ለምሳሌ አንድ ሲኖትራክ መኪና ያገዛዙ ኃይል በልዩ ኦፕሬሽን ቡዩ የተባለ